ባህል خن لا أخبره ማህበረሰብ خن لا أخبره ማሂ ቪዲዮ ላረሁ ወዘንሃነለ ብዙሓት ያው ጉዳይ ብዙሕ ነገር ላውኩም ጾንኩም ብዙሕ ተናገርኩም ይኹም ሃም ማህበረሰብ ትሩለናዮ ባህል ራያ አይሆነይ ምንም ጥያቄ የለውም ሃም ግለሰብ ትሩለናዮ ለለ ዘመናዊነት ተኻትለን ናባዕለን አካይዳይ ያው መቸስ ቁርሽን ድራሊካ ደግበር የለይ ዘመናዊነት ተኻትለን ያው ማለት ብዳለዮ ሓደ ወድሰብ ብዳለዮ መንገዲ ጉዳይ መርዓው ጉዳይ ሕጮ ካካይድ ክኸልዩ ግን እትናቴ ዋና ፖይንት ሕዝታዩ ሓደ ወድ ራያ ወይ ሓንቲ ጓል ራያ ቢያንስ ሓደ ጊዜ አባህሊ በተለይ አባህሊ ራያ ትኹረት ገብርና ተናገርለና ሓደ ሰብ ቅድም ሕዚ አጀንዳ ዝኾነ ጉዳይ እንድሕነውሩ ሰብ ሃምደይ ፎቶ እቲ ትገበረ ነገር ሰብ ሃምደይ ፎቶዮ ራየታይ ብሙሉ ሃምደይ ስማዕምዓሉ ሃምዛ ዓይነት ና ሕጨ ጉዳይ ሽምግልና ላባኻ ምምፃ ብዙሕ ሰብ ደይ ስማዕምዓሉ ምዃኑ ካፍትና ቅድም ሕዚ ነበረ መነጋገር አጀንዳ ምምሃር ይከኣል ነውሩ አት መድገምም አያስፈልግም ሶ ሃም ብግሊ ድሌትክን ትገብራት ክላይኽን ነገር ግን ሃም ባህል ራያ ተኸድላ ካለ ህዝብኻ ደይፎትዮ ማሕበረሰብኻ ደይፎትዮ ባህልኻ ደይፈቅዶ ነገር ትኾንሎ ኣብ ዓይኒ ሰብ ምግባለ ጽቡቕ አይኾነ ብመሰረቱ ማለት እዩ ቁም ነገር ለምን እንዲያውም አሕዋትና ትምርሑ ኢለያ አወዳት ላይ አጓላት ላይ ትምርሑ ኢለይ እንኳዕ ደስ ወለኩም እንኳዕ ዝኽብር ዛውጽሕኩም ኻ ተሐጓስኻ ትገልጾልና ሃምዛ ዓይነት ነገራት አጀንዳ ኮይኑ ብዙሕ ነገራት ንትርክ ውሽጢ ኣብ ንትርክ ነገራት ምእታይ ምናምን ለ አድላይ ይኾነ ይነውሩ ስለዚ ነገራት ትዳጋገሙ ለለ ጽቡቕ አይኾነይ እሕና ድንፈልጦ ኦሬዲ በቪዲዮ ሕዝኩ ብግሊ ሃም ብግሊ ታገወር ሆኖ ለኮ ሸገይ ግን በቪዲዮ ተወጽሎ ሪሊ ሕዝ መውዛሕቱ ህዝብ ራያ አጀንዳ ገውርዎ ነው ትሩላኹ ነው ለምን አልወደደውም ስለደይ ፎቶዮ ማለት እዩ እዚ ባህልና ይኾነይ ባህልና ይፈቅዶይ ማህበረሰብና ደለሞዶ ነገር አይኾነይ ሐዲስ ነገር ይውሉ ብዙ ጉዳይ እዚ ትመጽሎ ወይ ትናገርሉ ሐሳብ ትውሎ ህዝብኻ ምስማዕ ማህበረሰብኻ ምስማዕ ባህልኻ ምኽባር ሸገዩ በኻለ ሃምዝ ነቀፌታ ነገራት ተወዝሕሎ በኻለ አንግለ ትርእዮ የብልኽኒ ባህል ራያ ዳውደ ይኾነ አቅጣጫ ተወሰድለ ግን እሽሉ ድሪ ማህበረሰብ የለይ ስለዚህ በትክክል ባህል ራያ ነው ሓንቲ ጓል ሕጨት መጽላሎ ዓድ ወዲ ሽማግለ ትልኹለይ መጀመሪያ ሕጨ እንግዲህ አም ንፈልጦ ዓድና ወለርትና እንዲያውም አደም ታይድ ግበር ጥዑይ መዋስብቲ ጥዑይ ተቆልዓ መዋስብቲ ኻዩ መርዓ ሕጨለ ድኽየት قادم እንግዲህ አምድ ንፈልጦ ሕዝሕዝ ኳዕኒ ዘመን ላ ተቀየረ ግዜኡ ላ ተቀየረ ካለ ነገራት ላ ኾነዩ قادم ግን መጀመሪያ ዓድ ወዲ ጓለ አኸለና ሓጨልኻ ይበሃል እስለክ ጽወዮ እንድሕርፎት ኢለ ጨለውሉ ክስማዕማ ብዝ መንገዲ ያው መጀመሪያ ዓድ ወዲ ትስማዕምዖም ትናጋግሮም ሃም ቤተሰብ ዳው ዓድ ጓል ያው ሽምግልና ይላአኸ ሕጨ ማለት እዩ ሽማግለ ይላአኹ በኽብሪ ይልምኑ ግን ሃምዛ ዓይነት ባህሊ ለሃለ ድምንታዩ ዝትክክለኛ ሪል ድኾነ ናራያ ባህሊ አቦታትና ሕጨ ክልምኑ ትኾድሎ ሽማግለ እሱ ቃርጽኽን በቪዲዮ ዳም ሚዲያ ደይታውጾ ማለት እሱን ማውጣት አይሻልም ወይ ይሄ አዲስ ነገር ሰውም ትኩረት እናንተ ላይ አድርጎ መነጋገር ካብክ ገብረክን እስኻትክን ለሰብ እንኳ ሓጎሰክን ክብለክን ድግቦ ለሃለ ደይኾን አጀንዳ ባኻትክን ትልዕሉ በዚህ ዙሪያም አጀንዳ ከምትሆኑ ለምንድነው ትክክለኛው የራያን ባህል አንዲት ሴት ታጭታ ከወንዱ ቤተሰቦች
ወደ ሴቷ ቤተሰቦች የታጨችውን የምትታጨውን ልጅ ሽምግልና ሲላክ ለመለመን ሲካሄድ ያን ፓርት ለምንድነው በቪዲዮ ማታወጡት? ከዚህኛው አሁን እናንተ ከምታደርጉት ነገር ያኛው ባህል አይደለም ወይ የሚበልጠው? ሪሊ ማለት ድምንታይ ስኻትንስ መነጋገር ተሆነ አጀንዳ ተሆነ ለቅንድምንታዩ አስፈላጊ አይደለም። ብዙ ጊዜ በተለያዩ ባህላችሁን ስታስተዋውቁ ጥሩ ነገር ስትሰሩ ምናምን እናያለን። ያ መልካም ነው። በዛ መቀጠል ያለባችሁ ግን ጭራሽ ያልተለመደ አዲስ ነገር እያመጣችሁ እንዴ ባህል ራያ አቦታትና ሽማግሌት ሆድለዩ ቆልዓት ዕጨይ ትብላ በመሰረቱ ይሄ አይደል ነው። እኔ አዲስ የመጣ ባህል ሴትም ልታዘጋጀው የሚገባ ባህልም አይደለም ሲጀመር ማለት ድባዕልክን ለአኽብራ ባህልክን ለአኽብራ ማህበረሰብክን ለአኽብራ እሽኻ ቆልዑ ለምንኽን በቃ ፋሽን ላትባለ ምናምን ላትባለ ኖ ይኸው ፋሽን ወኽና ታምጽለኹና ኣብዚ እንኳን ሕጎሰክን እንኳን ደስ በለክን ክባል ልግቦ ሰው እናንተን ማነጋገሪያ አድርጎ አጀንዳ አድርጎ ማነታረኪያ ትሆናላችሁ። ስለዚህ ባህልክን አኽብራ ባህልኩም ታኽብሩን ነቁም። በራያ ባህል ላይ ቀልድ አይሰራም። አባቶቻችን ያቆዩልን ከድሮ ከጥንት ጀምሮ ከመሰረቱ ጀምሮ አባቶቻችን እናቶቻችን ያቆዩልን ባህል አለ። ያንን ባህል ነው ማስቀጠል መቻል ያለባችሁ እንጂ ይሄ እዚህ ሽኻ ዘመን አመጣሽ ድሆነ ሐዲስ ነገር ላምጻኽን ጽኻትክን ለአጀንዳ አይትኹና ኣብ ዓይኒ ሰብለ አይትግባ ጽቡቕ አይኾነይ ድሕር ደጉም ትሕጨያነኽን አጓላትለ ድሕር ደጉም ትሕጨያ አጓላትለ ትምሃራ ካብዚ ትምሃራ እንዴ አንድ ሰው ሲሳሳት ሁለት ሰው ሲሳሳት ሰው ሲናገር ማህበረሰቡ ይሄ ነገር እንዳልወደደው እዚህ ናራያ ባህል ሃምደ ይወክል ድማህበረሰቡ ለጽቡቕ ሃምደ ይኾነ ላትናገረ ትምሃራ ላትገበክንስ ጭራሽ አውዝዋኑ ሌላ ጥፋት እያጠፋችሁ መጨማመር አስፈላጊ አይመስለኝም። ይሄንን ከምን አንፃር ነው የሚታየው? ለማህበረሰብ ሪስፔክት አለመኖር ነው የሚያሳየው። ለምን ቅድም ሐዚ አምዳ አስታውሶ ሓንቲ ማን ነበር ስሟ ይቅርታ ስሟን አላቀውም፣ ግን ዝሮ ባህል ለማጣው እሽቲው እንደዚህ አይነት ዝግጅት አድርጋ ሽምግልና ምናምን የሚል ብዙ ሰው ሲወቅሳት አይቻለሁ ሶሻል ሚዲያ ላይ ብዙ ሕሰብ ሶ ቢያንስ ካብአ ትምሃራነክን ትርያነክን እንዴ ታኾኑ ሰው ሁላይ ሃምዝ ድበለ ትክክል ኮ ደይ ባህልና ኮይኑ ኮይ ሰው ሁላይ በዚ ደረጃ ዝትልዕሉ አጀንዳ ድገወሮ ብኽን ሓስብኽን ካብአ ትምህርኽን ካብአ ሕሽኽን እንዲያውም እቲ ትክክለኛ ፒውር ዝኾነ ባህልኽን ምምጻእ ለሃለየክንስ እንዲያውም ድትትውልድ ታመሓላልፎ ድግበክን ምቕራጽኽን ደይቃረ ፕሮግራም ምዝግጃይኽን ደይቃረ عد ودي حجة كل منو تموصلي عد قال شما قلتات همي هم تقبلوا دنو خبري منامن قال اند حديتو هاو دولهم لا لمونو اند حدي هاو منام ما كفايني بليلات بحاله اندي خلي البهل كو يكون يسو بصور دس بلك بهل لس بهلتيو تككلنيا بهلو مالتي اند حديتو هاونا كفايني بليتو ولكو مخرنا مسبيت سب تناغاغرنا تولو حاجه غزي خلته غزي ثلاثه غزي كله قطر دوا ول غزي كونو بزي معلت خال غزي نعولاته وهاله مالتي مس ملا بيت سب مس بقى اندال توتالي مس عاد نوله مس عاد بوله كله تماخرخا تناغاغرخا كاو كل بيت سب تسمعوا معللو قال بوزح دصنع ነገራት ነው እሱ ሽማግሌ ነው ዓለም ድኾነ አካይራ ሲለን ነውም ሁሉም ደቅራያ ትፈልጥለኹም ሽማግሌ ትመጹለ ዓድነለ ዓድ ቦለ ፈልጡ በተለይ ቁርፀኛ አርተባለ ሓፍትኖ ሓፍትቦ ምናምን ድባል ቁሩቁሩ ድኾነ ቤተሰብ ኩላዩ ከይድኻ ድልምን በስርዓት ማለት እዩ ሕና ንፈልጦ ባህል ራያ እዚ ስለዚህ ኣብ ዓይኒ ሰብ ኣይትግባ ዘና ሕዋተይ ኣብ ዓይኒ ሰብ ኣይትግባ ممرعيخن السيء انكو عدس بلكن تمرعيا ولدا خبدا
ምንድነው ይባለው ሰርጋችሁም የአብርሃምና የሳራ ያርግላችሁ ኦኬ ነገር ግን ባህልህን አይታባላሽያ ትክክለኛ ሆነ ፒውር ሆነ ባህል ራያ አምጻ ደይል ሐዲስ ነገር ላንጸኸን በኻለ ቦታታ ትርለ ሆኖ ሐዲስ ነገራ ሽንግልና ምናምን ላትባለ ላትዛጋጀ ደይል ነገር ምምጻ ጽቡቅ አይሆነኝ ማህበረሰቡ ደግሞ ያው ያልወደደው ነገር ነው አጀንዳ የሚያደርገው ስላልወደደው ስላልተቀበለው አጀንዳ ያደርገዋል ስለዚህ ማህበረሰባችሁን የምታከብሩ ከሆነ ባህላችሁን የምታከብሩ ከሆነ አባቶቻችን እናቶቻችን ያቆዩልን እጮኛ ሲለመን አንድ ሴት ስትታጭ የወንዱ ቤተሰቦች ሽማግሌዎች የምትታጨዋን ልጅ ቤተሰብ ጋር ሄደው ሲለምኑ አባቶቻችን ያቆይ ከጥንት ጀምሮ ያቆዩት የሽምግልና አካሄድ የራስ የሆነ እንትን አለው አሁን ግን አዲስ ነገር እየተዘጋጀ የሌለ ምናምን እሱ ነገር ይቅርባችሁ አስፈላጊ አይደለም ከዚህ በተረፈ ያው ለምታገቡ ሁሉ ለምትዳሩ ሁሉ ፈጣሪ ጋብቻችሁን ይባርክ ለማለት እንወዳለን ባህላችን እናክብር ሁሉም ባህሉም ታخبሩናኩም በተለይ እንደዚህ አይነት ነገር ስታዩ ደግሞ መናገሩ መውቀሱ አስፈላጊ ነው ብዬ ነው ማምነው በቃ መማር መቻል አለበት ትውልዱ እንዴ አዲስ ነገር ጭራሽ ህዝቆ ባህልና ዳዓርሱ خدانو دعارس لا تغير انا بقدم ادرو هو نحد بوفي نرايا بوفي خدانس دامنتا يغيرومس دامنتا يملكم قتل سمعجاد مثل دحرر داب ما يتسون له سمعجا داب هم داب بيچادو تغير لني هم عينه تمثل كلورو غيروم خالي غورو مامصومو مالتي ስለዚህ እንደዚህ አይነት ነገሮችን ስናይ መቃወም መቻል አለብን ባህላችን ማክበር መቻል አለብን ብያምናለሁ እቺን ለማለት ነው አመሰግናለሁ መልካም ጊዜ ይሁንላችሁ ሓደ ሻዕየ ግን ዛው ከጋውዘኩም እግረ መንገድ